የዛሬው ትርኢት ርዕሳችን አንበሳውና ሶስቱ በሬዎች የሚል ነው። በአንድ ጥቅጥቅ ባለ ጫካ ውስጥ የሚኖሩ ሶስት በሬዎች ነበሩ። እናም እኚህ በሬዎች በጣም ራሳቸውን የሚጠብቁና ብዙውን ጊዜ በመተባበር ጠላትን የሚከላከሉ ነበሩ። አንደኛው በሬ ነጭ፣ አንደኛው ጥቁርና አንደኛው ቀይ ነው። እና እኚህም በሬዎች እርስ በርሳቸው ስለሚጠባበቁ በጫካ ውስጥ እጅግ የሚፈሩ ነበሩ። እናም ከዕለታት አንድ ቀን ይህን ዝናቸውን የሰማ አንበሳ ሊበላቸው ፈልጎ ወደ እነሱ ጋር መጣ። እናም በተሰበሰቡበት አንደኛውን ለመብላት ሲሞክር ሶስቱም በህብረት ተባብረው ወቅተው አባረሩት። እናም በዚህ መሃል አንበሳ እንደተወጋና እንደማይሆን ሲያቅ እንዲህ ሲል አሰበ፣ ቆይ ባልሰራላቸው ብሎ ተመልሶ ሄደ። በሌላኛው ቀንም አንበሳ መጣና እንዲህ አላቸው፣ ለባለፈው ላጠፋሁት ጥፋት ይቅርታ፣ ከእንግዲህ አይደገመኝም። እናም የናንተ ጓደኛ መሆን እፈልጋለሁ። ይቅርታ አድርጉልኝና ጓደኛችሁ ታረጉኛላችሁ ብሎ ጠየቃቸው። እነሱም ይቅርታውን ተቀብለው ጓደኛቸው አረጉት። እናም አንበሳም ያሰበውን ለመፈጸም የነሱ ይቅርታ ያስፈልገው ነበርና በማግኘቱ እጅጉን ደስ አለው። እናም ወደ ጥቁሩ በሬ ጋር ጠጋ ብሎ ይቅርታ ጓደኛዬ፣ አጥፍቻለሁ። አሁን ይቅር ስላልከኝም ደግሞ እከሰሃለሁ አለው። እናም ሶስቱም በህብረት ሳር እየጋጡ አንበሳም ቁጭ ብሎ ከነሱ ጋር ብዙ ያወሩ ነበር። እናም በመካከል አንዱ አንዱን ሲናገረው ሰማ። ጥቁሩ በሬ ቀዩን በሬ እንዲህ አለው፣ አየህ፣ እኔ የምበላውን ሳር ሁሌ የመረጥክ ትወስድብኛለህ። ለምን እንደዚህ ታደርጋለህ? አንተ ግፋፈራም አለው። ያም ቀዩ በሬም እንዲህ ሲል መለሰለት፣ ጓደኛዬ፣ እኔ ለአንተ ክፉ አስቤ አይደለም፣ እኔ ደስ ስላለኝና ስላማረኝ ነው የሰርኩት አለው። እና በዚህን ጊዜ ጭቅጭቃቸውን የሰማ አንበሳ ቀርቦ ተው፣ እንደዚህ ማድረግ የለባችሁም ብሎ ተቆጣቸው። እናም ሁሉም ወደ ማደሪያው መሄድ ጀመረ። እናም አንበሳ ጥቁሩን በሬ ወደ ኋላ አስቀርቶት እንዲህ ሲል ነገረው፣ አንተ ብዙውን ጊዜ እንዳየሁት ትጨቆናለህ። ይህ ቀይ በሬ አንተን ያሰቃይሃል እና ለምን ከሱ ተለይተህ አንተ ብቻህን አትኖርም? እንደሚታወቀው የዚህ ግሩፕ ከሁሉም የምትሻለው አንተ ነህ። ወፍራም ነህ። ራስህን ለመከላከል እኮ አንተ ብቃት አለ። ለምን ከነሱ ጋር እንደዚህ የተበደልክ ትኖራለህ ብሎ ነገረው። የዚህን ጊዜ በሬው እውነት ይመስለውና የአንበሳውን ምክር በመስማት በቀጣዩ ቀን እኔ ከእናንተ ጋር ልሆን አልፈልግም፣ ከእንግዲህ የራሴ መንገድ ያዋጣኛል፣ እናንተ እዛ እንደፈለጋችሁት፣ ከእንግዲህ ማንን ትጨቁኑ እንደሆነ ያለው በማለት ያ ጥቁሩ በሬ ጓደኞቹን ትቶ ይሄዳል። በዚህን ጊዜ አንበሳ በመንገድ ላይ ያገኘውና ብቻውን እንደሆነ ባረጋገጠ ጊዜ ይበላዋል። እናም ወደ ሁለቱ በሬዎች ጋር በመሄድ እንዲህ ሲል ሌላ ሐሳብ ያቀርባል። እንደሚታየው ጥቁሩ በሬ ሄዷል። እናንተ አሁን እንዴት ልትሆኑ ነው? አሁን የቀዩ በሬ ተንኮል አየህ አይደል ብሎ ለነጩ በሬ ይነግረዋል። ነጩ በሬው ምን አልክ ሲለው አንበሳም እንዲህ ይላል፣ አየህ፣ ይሄን ሐሳብ የፈጠረው ቀዩ በሬ ነው እና አንተ ይሄን ቀይ በሬ ታምናለህ? አንተንም ነገ እንደዚህ አውጥቶ እንደሚያሽቀነጥር እንዳትረሳ አለው። በዚህም ጊዜ ነጩ በሬ በመናደድ አንተን እንደዚህ ያረከው ብሎ ለቀዩ በሬ መለሰለት። ቀዩ በሬም እውነት ከኔ የሆነ ነገር የለም፣ ትላንትና ባልኩት ነገር ተሰምቶት ይሆናል እንዲሆነው ብሎ መለሰለት። በዚህን ጊዜ አንበሳ ነገሩን ለማጋጋል ነጩን በሬ እንዲህ አለው፣ እንደሚታየው ከሁሉም ግዙፍና ጠንካራውን አንተ ነህ። ከነሱ ጋር ባትሆንም እኮ አንተ ራስህን ጠብቀህ መኖር ትችላለህ። ለምንስ ለነሱ ብቻ የተከላከልክ ጉልበትህን ታባክናለህ ብሎ አንበሳ ለነጩ በሬ የመከረው። በዚህን ጊዜ ነጩ በሬ የአንበሳን ምክር ተቀብሎ ቀዩን በሬ እንዲህ አለው፣ አየህ፣ እኔ ከሁላችሁም ጠንካራ ነኝ፣ ግን ጥቁሩን በሬ ባባረርክ ጊዜ እሱ ተበላ። አሁን አንተንስ ማን ይጠብቀሃል ብሎ
እንደ እሱም ነጩ በሬ ጥሎት ይሄዳል። በዚህን ጊዜ አንበሳ ሁለቱም መለያየታቸውን ባየ ጊዜ አንድ በአንድ ይበላቸዋል። እናም ልጆች አያችሁ አይደል? እናንተም ሰው ባወራ ወሬ የምትከፋፉና የምትቀያየሙ ከሆነ እናንተም ራሳችሁን ታጣላችሁ፣ ከሌላው ነገር ትጎላላችሁ። እናም ልጆች እንደዚህ አይነት ነገር ሲገጥም ተመካክሮ እና ተወያይቶ መፍታትን እንጂ እምቢ ብሎ ጥሎ መሄድን አትምረጡ።